ቤተሰቦች እንኳን አደረሳችሁ በድጋሜ ታብታብ ሼር ኮፒ ሊንክ ያደርጋችሁ ቤቱን ፎሎ እስቲ ሼር አድርጉላት ለዛች ለተጨነቀች ለማዳም ቅመም ለጓደኞቻችሁ እስቲ ሼር አድርጉላችሁ እስቲ ለጨነቃት ለማዳም ቅመም ለጓደኛችሁ ለየትኛው ለተጨነቀው ሁሉ ዛሬ የምስራች የልደታችን ቀን ነው ሼር አድርጉላት ሼር አድርጉለት ይምጡ ሁላችሁም ታብታብ ሼር ኮፒ ሊንክ በረምብ ስክሪናችሁ መታ አድርጉ በድንግል ማርያም ስም ለተጨነቀችው እህታችሁ ሼር አድርጉላት እሺ የትም ሼር አድርጉላት ትምጣና እፎይ ታስብላት ከናንተንም ከጭንቀትም ከመከራም ከምንም ከስቃይም መብራን ታሳርፋችሁ በለተቀኗ እልል እያላችሁ ታብታብ ሼር ኮፒ ሊንክ ታብታቡን 1 ሚሊዮን እናስገባው ቤተሰብ 1 ሚሊዮን ይፈልጋል ጊፍት ያላችሁ በአበባ በቲክቶክ በምናምን ነገር ሞቅ እያደረጋችሁ ታብታብ አርጉ ሞቅ አርጉ ታብታብ 323 ይላል እስቲ 323 የለም አይዘልም ታብታብ የለም እልል ታብታብ ሼር ኮፒ ሊንክ የለም በዛችኋል እስቲ እልል ያላችሁ ታብታብ ሼር ኮፒ ቶሎ በሉ
በተለይ በዚህ ስፍራ ይልቁንም ልደታ ለማርያም በእውነት ያልሰራችለት ቤቱን ያላቆመችለት ሰው የለም። እንባው ያልታበሰለት ስለቱም ያልደረሰለት ሰው የለም። አንድ እመቤቴ ስሜን ታውቀዋለች፣ መናገር አልፈልግም። በጠና ታምሜ ነበረ። ያው ሐኪሞች አትድንም ብለውኝ ነበር። ግን መዳንን ልናገኝ መድኃኒትን የወለደች ልደታ ማርያምን መጣሁና እባክሽን በአንቺ ወድቅ ያለው አድኝኝ አልኳት። በሚገርም ሁኔታ አይድንም የተባለው ህመሜ ጤናዬ ተመልሶ እንደ ሰው ሁኜ ስለዳንኩኝ በክብሯ መግለጫ የምወደውን ጌጤ የሆነውን ሽልማቴ የሆነውን 3.5 ግራም የሆነውን ወርቅ እንዲሁም ደግሞ 2000 ብር አስገብቻለሁ። ጌጤ የሆነች ድንግል ማርያም ምስጋና ትውልድ ነው። እስቲ በተባረካቸው እንዲሁም ወለተ አማኑኤል የምትባል በጣም የሚገርም ነው። ልክ የዚሁ አይነት ታሪክ አትድኝም ተብዬ ድንግል ማርያም አዳነችኝ። ለእሷ የምሰጠው ክብር የለኝም፣ ምስጋና ነው እና አንድ አስገብቻለሁ። አመስግኑ ብለዋል። አመስግኗቸው። ገብረ ትንሣኤ ወለተ ማርያምና ወለተ ሰንበት የሚባሉ ወንድማማቾች እና ቤተሰቦች ከሀገር ለመውጣት አሰቡ። በመንገድ ላይ ግን ብዙ ፈተና ነበርና ከድንግል ማርያም ብቻ ተነጋገርን። በሰላም ተሻግረን በሰው ሀገር በሰላም 11 ዓመት ኖርን። ለሀገራችን እንድታበቃን ደግሞም በፊቷ እንድንመሰክር ብለን ነበርና ሁለት ስዕላት ለመጥዋፍ አስገብተዋል። ተሳክቶላቸው እስቲ አመስግኑላቸው። ከዚህ በመቀጠል ተወዳጇ የዘማሪያን ወሎ እናት በዝማሬ ለሴቶች በር የከፈተች እህታችን ዘማሪት ፋንቱ ወልዴ፣ ሌሎችም ደግሞ ዘማሪት ቅድስት እዚህ ላይ ትመጡና ወንዶች ናቸው። አሁን ደግሞ ሴቶች በዝማሬ ነውና ወደ ዝማሬው እግዚአብሔር ከሁላችን ጋር ይሁን። አሜን። አንድ ነገር ግን መናገር እፈልጋለሁ። ለድንግል ማርያም ይዛችሁት የመጣችሁትን ስለታችሁን አማሃችሁን ከእሷ ጋር ተባራችሁ የሆነላችሁን ነገር ቀጥታ ይህንን የሚቀበሉ ሙዳየ ምጽዋት ቁጭ ብለው የሚጠብቁ አሉ። በመልእክት አትለው። ይህንን የምንለው የሚላከውንም ማዳን አለብን፣ ደግሞም የምትሰጡትንም ከሐሜት ማሳረፍ አለብን። ምናልባት ወደዚህ መምጣት የማትችሉ ከሆነ በያላችሁበት አንድ ጊዜ የቤተክርስቲያኗን የንግድ ባንክ ቁጥር ልንገራችሁ። በዛው ባላችሁበት ማስገባት ትችላላችሁ። የኢትዮጵያ ንግድ ባንክ 1017 73 94 54 1 የኢትዮጵያ ንግድ ባንክ። ወደዚህ መምጣት ለማትችሉ 1017 73 94 54 1 አባይ ባንክ 11 42 11 94 51 72 20 14 በየቦታው ስላሉላችሁ ማስገባት ትችላላችሁ። ወደ ዝማሬው እግዚአብሔር ከሁላችን ጋር ይሁን። I'm
እንዳንቺ ስራ አለብኝ እንዳንቺ ስራ አለብኝ
ያረጋችሁ ታብታብ ያረጋችሁ ሼር ኮፒ ሊንክ ያረጋችሁ ታቦት መጥቷል። ጎንበስ ያላችሁ ትሳለማላችሁ። እንኳን አደረሳችሁ። እስቲ አመስግኑ፣ እንግዲያችሁ አመስግኑ። እሷ የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ባርነት ነፃ ወጣን፣ በትንሣኤው ከፍ አደረገን። ይህንን ላደረገልን ለአምላካችን ለልጇ ለመድኃኔዓለም ለኢየሱስ ክርስቶስ ምስጋና ከጫፍ እስከ ጫፍ ይገባዋል። ነገረ ማርያም፣ ታምረ ማርያም በዚህ ቦታ የብዙ ሰዎች ልመና የሚሰማበት ስለት ሰሚ እንባ አባሽ የተጣሉ የሚታረቁባት የጎደላቸው ሰዎች ጉድለታቸው የሚሞላባት ቦታ ብዙዎች ለትልቅነታቸው መነሻ የሆነች ዛሬ ይህንን ምድር ለብዙዎች ትሰጣለች። ያልወደዱ ትዳርም ያላገኙ እንዳገኙ የእናታችን ዛሬ ይበዛልና አንድ ሁለት ሶስት ምስክርነትን እሰጣለሁ። በካሊፎርኒያ የምትኖር አንድ እናት ወለተ ኪዳን የምትባል እናት በዛ ከተማ ነዋሪ የሆኑ በልጃቸው ሚስት ጉዳይ ችግር ገጠማቸው። ይህንንም ችግር ለብዙ ሰዎች ቢያማክሩ የማይሆን ስለሆነ ቦታ የማይገድባት ርቀት የማይከለክላት ስለት ሰሚ እናታችን ቅድስት ልደታን ተማጸንኳት። ይህ ጉዳይ እንዲፈታ ብዬ ጉዳይን እዛ ካለሁበት ሆና ልደታ ለማርያም ስለፈጸመችው ጉዳይን ስለፈታችልኝ ለክብሯ መግለጫ $500 አስገብተዋል። እስቲ ለልበላቸው አመስግኑላቸው። የቤተ ክርስቲያኑን አገልግሎት በተሟላ ሁኔታ እንዲሟላ ጉድለት እያዩ የሚሞሉ የቤተ ክርስቲያን ልጆች አሉና በተለይም አቶ ሄኖክ ብርሃንና አቶ ምንተስኖት አስናቀ 215,000 ብር በማውጣት አምፕሊፋየር ገዝተዋል። ሞቅ ያለ ምስጋና አቅርቦላቸው ስለነሱ እግዚአብሔር አምላካችን ቤታቸውን በበረከት ይሙላልን። አንድ እናት ልጄ ትዳር አጣችና እኔም ቤተሰቦቿም ሁላችንም በሀዘን ላይ ነበር። ለምንድን ነው ይሄ ነገር የማይሆነው? እኛን እናወጣለን እናወርዳለን። ነገር ግን በሰው ፍላጎት የሚሆን ነገር አልነበረም። ለካ እኛ ስንጨርስ ይበቃል ብለን ስናስብ ወደ ልደታ መጣሁና ልጄን እንደ ሰው ትዳር ስጫት ብዬ ለመንኳት። እኔም እናት እንደው የልጄ ልጅ እንዳይፈልጋሉ ብዬ ተሳሉ። ምንም ሳይቆይ ልጄ የሚስማማትን ትዳር ያዘች። ይህንን ላደረገችልን ለእናቴ 4,000 ብር አስገብቻለሁ። እልል ብላችሁ አመስግኑ ልበለዋል። እስቲ አመስግናቸው። በነገራችን ላይ በጣም ብፁዓን አበው ሊቃነ ጳጳሳት መንፈሳዊ በረከት የሚያሰጠን ድቀባ ያስፈልጋል። ልክ አሁን የሰጠው ምስክርነት የኔም ቤት ውስጥ ነበረ። ወለተ ትንሣኤ የሚባለው እናት ልጆች ዝም ብለው በትዳር ዓለም ውስጥ ባካቸው ብዬ ብል አይሆንም ነበር። እነሱን ባማከራቸው ምንም የሚሆን ነገር አላየውም። ቀጥታ መጣሁና ለልደታ ማርያም
ልጆችን ለሚሆናቸው ስጭልኝ፣ ከኔ በላይ አንቺ እናት ነሽ፣ ይህ ጉዳይ አስጨነቀኝ ብያ ድንግል ማርያም አደረገች። ኧረ በእውነቱ አመስግኗት። ምስጋና ይገባታል፣ ምስጋና ይገባታል። ምስጋና ለድንግል ማርያም። ሼር ኮፒ ሊንክ አድርጉ፣ ቤቱን ፎሎ አድርጉ። አገልግሎታችን ይቀጥላል። ገና ሰፊ ነው። ታምረ ማርያም ብዙ ነው። በዚህ ስፍራ ብዙ ነው። አንድ እናታችን ጽጌ ማርያም በጣም ታመም ይሄዳሉ። ሆስፒታል ተኝቼ በሽታዬም እንኳን አይገኝም ነበረ። አንዱ አንድ ይለኛል፣ አንዱ አንድ ይለኛል። በሽታዬን ማወቅ አቃተኝ። መጣሁና እዛው እንዳለው በህሊና መጥቼ ለድንግል ማርያም እባክሽን በሽታዬን ክሰችው ግለጭልኝና ቢያንስ ጤናዬን እንዳገኘ እርጅኝ አልኳት። በመጨረሻ በሽታዬ ተገኝቶ ታክሜ በእናንተ መካከል በዓል እያከበርኩ እገኛለሁ። ለክብሯ መግለጫ ይህንን ስላደረገችልኝ አንድ ጥላ አስገብቻለሁ። እኔ ብላችሁ አመስግኑ ለሚሆን። ከዚህ በመቀጠል እንዳልኳችሁ ብዙ ዘማሪያን እግዚአብሔርን በማመስገን በብዙ መንገድ የምናውቃቸው ዘማሪያን ብዙ ናቸው። እንዲሁ ተወዳጁ ወንድማችን ቋንቋይነስ ልዑል ዲያቆን ልዑል ሰገድ በመካከላችን አለ። ሌሎችም ስማቸውን ጠቅሼ የማልጨርሰው ብዙ ዘማሪያን ስላሉ እግዚአብሔር እንዲመሰገን እነሱ የያዙትን የቃል መና እኛ ሁላችንም አብረን በማመስገን እንካፈላለን። እግዚአብሔርን እናከብረዋለን። ሌሎችም አንድ ላይ ተሰልፋችሁ ሁላችሁም ዘማሪያን በተራ ይደርሳችኋል። ሳታገለግሉ አትሄዱ። ድንግል ማርያም በምስጋና ትከብራለች። እስቲ አመስግኑ እልል ብላችሁ። በውስጥም በውጭም ያላችሁ እንኳን ለእናታችን ልደት አደረሰን አደረሳችሁ። ድምፃችሁን አሰሙ እስኪ፣ እግዚአብሔርን አመስግኑ። በውጭ ያላችሁ እስኪ ድምፃችሁ ይሰማ። በውስጥ ያላችሁ በውጭ ያላችሁ በጣም ብዙ ሰው ያለው በውጭ ነው። ክብር ምስጋና ይግባው። እግዚአብሔር የተመሰገነ ይሁን። ይነስ ድንግል ምግባናዬ ስማገኝብሽ ከጌታዬ ስማገኝብሽ ከጌታዬ አንቺ ቀርብ ያለው ከአምላኬ ፊት ቤትን ሞልቶልኛል በበረከት ቤትን ሞልቶልኛል በበረከት ምን ይባላል አይነሽ ድንግል ምግባናዬ መልስ የማገኝብሽ ከጌታዬ መልስ የማገኝብሽ ከጌታዬ አንቺ ቀርብ ያለው ከአምላኬ ፊት ቤትን ሞልቶልኛል በበረከት ቤትን ሞልቶልኛል በበረከት በመሰራዬ ነው ከፊቱ የቆምኩት መቼ በግቼ ነው ስሙን የጠራሁት አስታራቂ እናት አንቺን ስለሰጠኝ ስለ ቃል ኪዳንሽ አቤት ልጄ አለኝ ስለ ቃል ኪዳንሽ አቤት ልጄ ወይነሽ ድንግል ምግባናዬ ስማገኝብሽ ከጌታዬ እጅንም አቤት ድንግል ማርያምሽ ከጌታዬ አንቺ ቀርብ ያለው ከአምላኬ ፊት ሞልቶልኛል ሞልቶልኛል እስኪ ድምፃችሁ ሞልቶልኛል ስለም አምላክ ብሎ ያፈረ የለም በአንቺ ያልከበረ ሰው አይገኝም እንደ ባለም አይነት እኔም ሰው መባሌ አንቺን አግኝቼ ነው ድንግል መሰናነት ማንን አንቺን አግኝቼ ነው ድንግል መሰናነት ቋንቋይነሽ ድንግል
Sivan
ታብሼ ደስ ይበለን ጎጆ ማረፊያዬ ማርያም አንቺ ነሽ ደስ ይበለን በጣም ደስ ይበለን በጣም በረከቱ ለኛ ስላደለን የፀሐይ እናቱ ደስ ይበለን ማርያም እመቤቴ ደስ ይበለን እለምንሻለን ደስ ይበለን የጽጌረዳ ሞቴ ደስ ይበለን የልቤ ማረፊያ ደስ ይበለን አንቺ ነሽ ተስፋዬ ደስ ይበለን አንቺ ነሽ ተስፋዬ ለዘመዳነቴ ደስ ይበለን በጣም ደስ ይበለን በጣም በረከቱን ለኛ ስላደለን ማርያም ስምኪ ትሁን ማርያም ስምኪ ትሁን ማርያም ስምኪ ትሁን ማርያም ስምኪ ትሁን ስምኪ ትሁን ስምኪ ትሁን ይሰማል። ያላችሁ ጊፍት ስጡ። አሁን ይሰማል ይሰማል አሁን ይሰማል።
ታብታቡን 1 ሚሊዮን አስገቡ። ታብታቡ መጨረሻው ደግሞ አሁን አንድ ላይ ያሆነ የማሳረግ